ሰላማችሁ እንደወንዚውን እነኚህን ድንቅ የመጽሐፍ ቅዱስ ቃል መገለጦችን ተመልከቷቸው። እጅግ በጣም የሚገርሙ ናቸው። እስቲ ወደ ቪዲዮ እንሂድ። ዳዊት ኢየሱስን ትል ብሎ እንደጠራው ታውቃላችሁ? ይህንን ስነግራችሁ በልሳን እያወራሁላ በነግራችሁ ደስ ይለኛል፣ ሶሻል ሚዲያ ስለሆነ ነው እንጂ። በመዝሙር 22 ቁጥር 6 ላይ እንደዚህ የሚል ቃል ታገኛላችሁ። እኔ ግን ትል ነኝ ሰውም አይደለሁም የሚል ቃል ታገኛላችሁ። ዳዊት እንግዲህ መዝሙር 22ን ሲጽፍ የመስቀሉ መዝሙር ብሎ ነው የጻፈው። ለምንድነው ዳዊት ኢየሱስን ትል ብሎ የጠራው? በዕብራይስጡ ትል ማለት ሬህማ የሚል ቃል ነው የሚጠቀሙት። ዳዊት እዚህ ጋር የተጠቀመው ቃል ግን አንድ ቃል ነው። በአኖኪ ቶለአት ቤሎኢሽ የሚል ቃል ተጠቅሟል። እኔ ግን ትል ነኝ ሰውም አይደለሁም ማለት ነው። እዚህ ጋር ትል የሚለውን ቃል ለመጠቀም የተጠቀመው ቶለአት የሚል ቃል ነው። ቶለአት ማለት ትል ማለት ነው። የዚህ የትል አይነት በጣም ልዩ የሚያደርገው ምንድነው ሲባል ከኢየሱስ ክርስቶስ የመስቀል ሥራና ከኛ የመዳን ህይወት ጋር የሚገናኝ ነው። እንዴት እንደሆነ ልንገራችሁ። እቺ የትል አይነት የሞለጇ ጊዜ ሲደርስ ሄዳ ከአንድ እንጨት ጋር ትጣበቃለች። ከዛ እንጨት ጋር ከተጣበቀች በኋላ ላለመውረድ ነው የምትጣበቀው። ተጣብቃ ልክ ልጆቿን ስትወልድ ሰውነቷ ይፈነዳዳና ደም ይፈሳታል ማለት ነው። ልጆቿን ከዛው እንጨት ጋር ያጣብቃቸውና እዛው በደሙ ይሸፈናሉ ማለት ነው። ከዛ ለ3 ቀን እንደዛ ከያዘቻቸው በኋላ በሶስተኛው ቀን ምን ይፈጠራል ሲባል ያ እንጨት ወይም ደግሞ እንጨት ላይ የፈሰሰው ደም ወደ ነጭነት ይለወጣል ማለት ነው። ከዛ ልጆቹ ህይወታቸውን ይዘራሉ ማለት ነው። በተመሳሳይ ሁኔታ በአዲስ ኪዳን መስቀል ላይ የተሰራው ስራ ያ ነው። ኢየሱስ ክርስቶስ በመስቀል ላይ ከሞተ በኋላ በፈሰሰው ደሙ እኛ ኃጢአታችን ታጥቧል ማለት ነው። ለ3 ቀን በሲኦል ከወረደን ወይም ደግሞ በመቃብር ከወረደን በኋላ ተነስቷል። ሲነሳም ዳግም ህይወት ነሰጠን። ልክ እቺ ትልም እንደዛ ነው የሆነችው ማለት ነው። በሶስተኛው ቀን ነው ልጆቿ እንዲንቀሳቀሱ የተፈቀደላቸው ማለት ነው። ለዛ ነው ዳዊት ሲናገር ኢየሱስን ቶለአት ብሎ ጠቀሰው ማለት ነው። ሌላው በጣም የሚገርመው ነገር በዘጸአት ላይ እግዚአብሔር ለቤተ መቅደሱ መጋረጃ እንዲሰሩ ሲነግራቸው የነገራቸው ቀይ ቀለም እንዲጠቀሙ ነው፣ መጋረጃው ማለት ነው። ከዛ ያ ቀለምም የተገኘው ከየት እንደሆነ ታውቃላችሁ? ይህቺ ቶለአት ተብላ ከምትጠራው የትል አይነት ነው። የእሷን ደም ነው የተጠቀሙት ማለት ነው። have you ever think? ይሄ ብቻ አይደለም። በዮሐንስ 19 ቁጥር 2 ላይ አንድ ቃል ታገኛላችሁ። ኢየሱስ ክርስቶስን የደበደቡት የሾህ አክሊል በላዩ ላይ ከደፉበት በኋላ ቀይ ልብስም ስካርሌት አለበቱት ይላል። ሮማውያኖቹ ይህንን ትንቢት አያውቁ። ነገር ግን ያለበቱት ስካርሌት ከዛች ቶለአት ከምትባለው ትል ደም የተሰራ ልብስ ነው። ስለዚህ ኢየሱስ ክርስቶስ የምርን ቶለአት እንደነበረ እየመሰከሩለት ነበር ማለት ነው። እግዚአብሔር አስቀድሞ ፍጥረታትን ሲፈጥር ለኢየሱስ ክርስቶስ ምስክር እንዲሆኑ አድርገዋቸዋል። ክብር ለእግዚአብሔር ይሁን። ቆይ መቼም ሙሴ እየቀለደብን አይደለ? 5ቱ መጽሐፍት የመጀመሪያዎቹን ዘዘዘ የሚሉትን የጻፈው ሙሴ ነው አይደል? እና ሙሴ ሲጽፈው ተመርቶ ነው፣ በመለኮት ተመርቶ ነው የጻፈው ብለን ነው የምናምነው። በዘፍጥረት ምዕራፍ 5 ላይ መለኮት አንድ ትልቅ ነገር በሙሴ በኩል አስቀምጦልናል። 10 የትውልድ ሐረጎችን አባቶችን አስቀምጦልናል። እነዚህ 10 የትውልድ አባቶች ወይም ደግሞ ሐረጎች ስለ ኢየሱስ ክርስቶስ መምጣት፣ ስለ ኢየሱስ ክርስቶስ መሞት፣ ስለ ኢየሱስ ክርስቶስ ማረግና ስለ ኢየሱስ ክርስቶስ መመለስ እንደሚያወሩ ታውቃላችሁ። 10 አባቶች ማለት ነው። ስማቸው ብቻ እሱን ያወራል። ይሄንን ልንገራችሁ፣ አረፍተ ነገሩን አብረን እናነበዋለን። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህና ኖህ ናቸው የተጠቀሱት። በቅደም ተከተል የተጠቀሱት። የስማቸውን ትርጉም ላንብብላችሁ። አዳም ማለት ሰው ማለት ነው። ሴት ማለት የተሾመ የተላከ ማለት ነው። ሄኖስ ማለት ሟች ደካማ በህመም ውስጥ ያለ ማለት ነው። ቃይናን ሐዘን ወይም ዋይታ ማለት ነው። መላልኤል የተባረከ አምላክ ማለት ነው። ያሬድ ይወርዳል ማለት ነው። ሄኖክ የተቀደሰ አስተማሪ ማለት ነው። ማቱሳላ እርሱ ሲሞት ይላካል ማለት ነው። ላሜህ የተጨቆነ ወይም ተስፋ የቆረጠ ማለት ነው። ኖህ ማለት እረፍት ወይም መጽናናት ማለት ነው። አሁን እነዚህን ስሞች ያለምንም ሌላ ቃል መጨመር እንትን ብለን እናንብባቸው፣ አረፍተ ነገር እንስራባቸው። እንዲህ የሚል አረፍተ ነገር ይሰጡናል። ሰው የተሾመውና ሟቹ በሐዘን ውስጥ ነው። ነገር ግን የተባረከው አምላክ ይወርዳል የተቀደሰ ትምህርት እየሰበከ የእርሱ ሞት ለተጨቆኑትና ተስፋ ለቆረጡት እረፍትን ያመጣል የሚል ትርጉም ይሰጠናል። ኳት አሜዚንግ ሴክሬት ነው እዚህ ውስጥ የተቀመጠው። በእነዚህ ስም ውስጥ በእነዚህ 10 አባት ስሞች ውስጥ የኢየሱስ ክርስቶስን መምጣት፣ የሰው ልጅን መውደቅ፣ የኢየሱስ ክርስቶስን መምጣት ትምህርት እንደሚያስተምር፣ ለሰው ልጆች ኃጢአት እንደሚሞት፣ እንደሚያርግ፣ ተመልሶ መጥቶ ደግሞ መጽናናትን እንደሚሰጥ ተጠቅሷል።
የእግዚአብሔር ቃል ያበራል ሕፃናትንም ጠቢባን ያደርጋል ሲባል ልክ እንደዚህ ነው። ሰው መጽሐፍ ቅዱስን ካነበበ ከእግዚአብሔር ጋር ፌሎሺፕ ካደረገ መጽሐፍ ቅዱስ ራሱ ሚስጥር ነው። ከዘፍጥረት እስከ ዮሐንስ ድረስ መጽሐፍ ቅዱስ ላይ ስለ ኢየሱስ ክርስቶስ ነው የሚናገረው። ለዚህ ነው ኢየሱስ መጽሐፍት ሁሉ ስለ እኔ ያወራሉ ነው ያለው። ክብር ለእግዚአብሔር ይሁን። ይሄንን ስትሰሙ ላታምኑ ትችላላችሁ፣ ልደነግጡ ትችላላችሁ፣ ሐውልት ትሉ ትችላላችሁ። ግን ልንገራችሁና ሐሳባችሁን በኮሜንት አካፍሉኝ። በዘፍጥረት ምዕራፍ 1 ቁጥር 1 ላይ እንደዚህ የሚል ቃል ታገኛላችሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚል ቃል ታገኛላችሁ። ብዙ ሰው ይህንን ክፍል የሚረዳው ከዛ በፊት ፍጥረት አልነበረም፣ ስለዚህ በመጀመሪያ ሲል የፍጥረት መጀመሪያ ሆነ፣ ፍጥረት ካለመኖር ወደ መኖር ተገለጠ ብሎ ያስባል። ነገር ግን እጅግ በጣም ትልቅ የሆነ ክርስቶሎጂ አለ። ምን እንደሆነ ላሳያችሁ። ወደ ዕብራይስጡ እንመለስ። በዕብራይስጡ እንደዚህ የሚል ቃል ታገኛላችሁ። በሬሺት ባራ ኤሎሂም ኤት ሃሻማይም ቬኢት ሃአሬጽ የሚል ቃል ታገኛላችሁ። ይህም ቀጥታ ሲፈታ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት ነው። ከዚህ ውስጥ የምፈልገው አንዷን ቃል ነው፣ በሬሺት ወይም ደግሞ በመጀመሪያ የሚለውን ቃል ማለት ነው። እቺ በሬሺት የምትለዋ ቃል ስትመሰረት ከ6 የሂብሩ ቃል የተመሰረተች ሲሆን አሁን እናንተ ግን እንዲገባችሁ በሁለት ከፍዬ ላሳያችሁ። 6ቱም የየራሱ ትርጉም ስላለው ማለት ነው። በሁለት ስንከፍለው በሬሺት የሚለውን ቤትና ሬሺት የሚል ቃል ይሰጠናል። ቤት ማለት መኖሪያ ቤት ወይም ድንኳን ማለት ሲሆን ሬሺት የሚለው ቃል ግን የበኩር ልጅ ወይም የመጀመሪያ ማለት ነው። ይህንን የጥንት ሂብሮች ሲፈቱት እንደዚህ ብለው ነበር ፈተው የሚያነቡ ሰዋሰውም ማለት ነው። የቤቱ የመጀመሪያ የበኩር ልጅ ለጌታ ወይም ለአምላክ መስዋዕት ሆኖ ይቀርባል ብለው ቀጥታ ፈተው እንዲህ ነበረ የሚተረጉሙት። ምን ማለት እንደሆነ ታውቃላችሁ? ኢየሱስ ክርስቶስ በአዲስ ኪዳን ላይ መጥቶ በመስቀል ላይ ተሰቅሎ ለቤተ መቅደስ መስዋዕት ከመሆኑ በፊት አስቀድሞ በዘፍጥረት ምዕራፍ 1 ቁጥር 1 ላይ ለረከሰው ለዚህ ቤተ መቅደስ መስዋዕት እንደሚሆን አስቀድሞ ተነግሮለታል። ዋት አሜዚንግ ቲዮሎጂ ነው ይሄ ቲዮሎጂ። በመጀመሪያ የሚለው ቃል የሚፈተው በእንደዚህ አይነት መንገድ ነው። አያችሁ፣ እግዚአብሔር ገና ዓለማት ሳይፈጠሩ የሰው ልጅ እንደሚወድቅ ያውቅ ስለነበረ ልጁን ኢየሱስ ክርስቶስን አዘጋጅቶት ነበረ ማለት ነው። በመጀመሪያ በሬሺት ልጁ አስቀድሞ በሰማይም እያለ ልጅ ነበር ማለት ነው። ኢየሱስ ክርስቶስ ሲወለድ አይደለም ልጅ ሆነው፣ እንደሚሞት የታወቀው ኢሳይያስ ሲናገር አይደለም ማለት ነው። አስቀድሞ በዘፍጥረት ምዕራፍ 1 ቁጥር 1 ላይ ተጠቅሷል። ጌታ ይባረክ። ዋው ድንቅ መገለጦች ናቸው። ቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ። በክርስቶስ ሰላማችሁ ይብዛ።